እንግዲህ አብይ ከመጀመሪያው ጀምሮ ደከመኝ ሰለቸኝ ሲል አላውቀውም። ቻይና አብረን ሄደናል። የራሳችን ሚሽን ነበረን። ኢንዱስትሪ ፓርክ ጋር የተያዘ ለሀገሪቱ እንደ ፕሮፖዛል እናቀርብ የሚያስፈልጉ ብዙ መሪዎች፣ ብዙ ኃላፊዎች የተሳተፉበት መድረክ ነበር። አብይ እዚህኛው መድረክ ላይ አለ። እያንዳንዷን ቁጭ ከማለት ይልቅ እየዞረ የሚጎበኛቸው ነበሩ። ይዞራል፣ ያያል። የአብይ ስራ በዛን ወቅት ብዙዎቹ ትንሽ ጊዜ ካገኙ ሾፒንግ ይላሉ። ብዙዎቹ ትንሽ ጊዜ ካገኙ እንደዛ ይላሉ። አብይ ግን እያንዳንዷን ለምንድን ነው መንገድ እንደዚህ ሆነው? ለምንድን ነው ህንጻ እንደዚህ ሆነው? ለምንድን ነው የአይቲ ፓርኮች እንደዚህ ሆኑት ብሎ እያንዳንዷን የመዞር የማየት ነገር ነበረው።